የቴስቴስትሮን መጠንን የሚቀንሱ 6 ነገሮች። ቴስቴስትሮን ለወንዶች ጤና በጣም አስፈላጊ የሆነ ሆርሞን ነው። ዛሬ የቴስቴስትሮንን መጠንን የሚቀንሱ 6 ዋና ዋና ነገሮችን እንመለከታለን። ስድስተኛ የተመጣጠነ ምግብ እጥረትና ውፍረት። የታሸጉ ምግቦችን፣ ጣፋጭ መጠጦችንና ጤናማ ያልሆኑ ቅባቶችን አብዝቶ መመገብ የሆርሞን ሚዛንን ያዛባል። በተለይም የሆድ ስብ ውፍረት የቴስቴስትሮን መጠን ይቀንሳል፣ ምክንያቱም የቴስቴስትሮን ወደ ኢስትሮጅን ወይም የሴት ሆርሞን የመቀየር ሂደት ይጀምራል። አምስተኛ የእንቅልፍ እጦት። በቂ እንቅልፍ አለማግኘት የሰውነትን ተፈጥሯዊ የሆርሞን ምርት ውደት ያዛባል። ቴስቴስትሮን በዋነኛነት የሚመረተው በእንቅልፍ ወቅት ነው። ስለዚህ ስር የሰደደ እንቅልፍ ማጣት ከፍተኛ ቅነሳን ያስከትላል። ቢያንስ ከ8 እስከ 9 ሰዓታት የሚሆን በቂ እንቅልፍ ለማግኘት መሞከር አለባችሁ። አራተኛ ስር የሰደደ ውጥረት። ረዘም ላለ ጊዜ የሚቆይ ውጥረት የኮርቲሶል መጠንን ከፍ ያደርገዋል። ይህም የቴስቴስትሮን ምርትን ሊገታ ይችላል። ሰውነት የማያቋርጥ ውጥረት ውስጥ ሲሆን የጭንቀት ሆርሞን የሆነው ኮርቲሶልን ከቴስቴስትሮን በላይ ቅድሚያ ይሰጣል። ውጥረቱን የሚቀንሱ ዘዴዎችን መለማመድ በጣም አስፈላጊ ነው። ሶስተኛ መድኃኒቶችና የጤና ሁኔታዎች። እንደ ኦፒዮይድስ፣ ኮርቲኮስትሮይድ እና አንዳንድ ጸረ ጭንቀት መድኃኒቶች የቴስቴስትሮን መጠንን ሊቀንሱ ይችላሉ። እንደ ታይፕ 2 የስኳር በሽታ፣ የእንቅልፍ አፒኒያና ሃይፖጎናዲዝም ያሉ የጤና ሁኔታዎች ዝቅተኛ ቴስቴስትሮን እንዲኖር አስተዋጽኦ ያደርጋሉ። ሁለተኛ ከመጠን ያለፈ አልኮል መጠጣትና አደንዛዥ ዕፅ መጠቀም። አልኮል የወንድ ዘር ፍሬ ቴስቴስትሮን የማምረት ችሎታን ሊያስተጓጉል ይችላል። በተጨማሪም የዘር ፍሬ መኮማተርና የሆርሞን መዛባት ሊያስከትል ይችላል። አደንዛዥ ዕፅ አጠቃቀም በተለይ አናቦሊክ ስቴሮይድስ ተፈጥሯዊ የቴስቴስትሮን ምርትን ሊያስተጓጉል ይችላል። አንደኛ የአካል ብቃት እንቅስቃሴ። የማይንቀሳቀስ የአኗኗር ዘይቤ የሆርሞን አሉታዊ በሆነ መልኩ ሊጎዳ ይችላል። መደበኛ የአካል ብቃት እንቅስቃሴ በተለይም የክብደት ማንሳት የቴስቴስትሮን ምርትን እንደሚያሳድግ ተረጋግጧል። ውድ ቤተሰቦቼ የቴስቴስትሮን መጠን በእድሜ እየቀነሰ ይሄዳል። እናንተስ የቴስቴስትሮን መጠንን በተመለከተ ምን ያውቃሉ? ልምዶቻችሁን ከታች ባለው ኮሜንት ስፍራ ላይ ያስፍሩ። የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ትቅደም።